ድረስ አለ ቅዱስ ጴጥሮስ ከትሕትና አንጻር ነው። ጌታችን ምን አለው? ዓለም ከክፍል የማያጸፉ ከገሪ ከእግርህን ካላጠፉማ ከኔ ጋር ክፍል የለም ክፍል እድል ፈንታ የለህም ሲለው ቅዱስ ጴጥሮስ እነሱ ከሆነማ አኮ እግሬን ብቻ አይደለም ከራሴ ጀምረ ሙሉ ሰውነቴን እጠበኝ እንጂ አለው። አይ እግሩን የታጠበ ሁለመናው ታጥቧል።
ጰራቅሊጦስ መስሌ ኩሉ ስሉስ ቅዱስ ሂደቱ ረሃመ መንፈስ ቅዱስ ስሉስ ኩሉ ጊዜ ገንዘብ በነቢዩም እንደተነገረ ሁሉም ፈርተው ጥለው የሸሹበት ምሽት ነው። ዛሬ 3-4 የሆነ በዓል ነው የምናከብረው። እኛ ግን አሁን በዚህ ሰዓት የሚካሄደውን እንደተነገረ ሰዓታችሁን ጠብቃችሁ ሳትገፋፉ ቀስ እያላችሁ ሕጽበተ እግሩን ታደርጋላችሁ። የአባቶቻችን የሐዋርያት በረከት በሁላችን ላይ ይደርብን። አንትሙ ኩልክሙ ንጹሐን አንትሙ ወባይቱ አኮ ኩልክሙ ንጹሐን። መቼ ነው? ዛሬ ነው። ዛሬ ምንድን ነው? በዮሐንስ ወንጌል ምዕራፍ 13 ቁጥር 10 ላይ የምናገኘው ነው የትምህርታችን መነሻ። የዮሐንስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ ስናነብ የፋሲካ የአይሁድ ፋሲካ በዓል ደርሰው ነበርና ከመጣበት ዓላማ መጨረሻው ግቡ የሚጠናቀቅበት ሰዓት፣ ተልእኮውን የሚፈጽምበት ሰዓት። ምክንያቱም አብ ፈኖ ለወጉ ውስተ ዓለም ብሎ እንደነገረ አብ አንድያ ልጁን ተቀዳሚ ተከታይ የሌለው ውስጣችን ያለው መንፈስ ይገስጽልን። በእያንዳንዱ ሰው ልብ ክፋት አለ። በእያንዳንዱ ሰው ልብ ተንኮል አለ። በእያንዳንዳቸው አንዳንድ ሰዎች ማለት ነው። አንዳንድ ሰዎች ላይ ደግሞ ቂም ይኖራል። አይደለም ሁሉም ሰው ላይ አይኖርም። በእውነት ቂም የሌለባቸው ሰዎች ብፁዓን ናቸው። የተነገራቸውን የረሱ የተደረገባቸውን ይቅር ካሉ በኋላ የሚያስታውሱ ሰዎች ብፁዓን ናቸው። ትቸልሽላለሁ በገኔስ እንጂ የረሳሁት እንዳይመስልሽ የረሳሁት እንዳይመስል የሚሉ ወገኖቻችን አሉ። እነዚህ ያልታደሉ ናቸው። ይቅር ለማለት ውሃ የማያጠረው እንደ ውሃ ንጹህ የሚያደርገው ከውሃ በላይ በማይታይ በረቂቅ ውሃ የሚያነሳው የካህናት ስልጣን በንስሐ በኩል ነው። ስለዚህ በንስሐ የተባለው ነገር አለው። አንተ ሙሉ ጉባኤ ለምትተኛ በዛሬ ቅዱስ እናንተም ለጓደኞቻችሁ ለወንድሞቻችሁ ምን አድርጉ? የምትወዳቸውን እግራቸውን እጠቡ፣ እንግድነት ተቀበሏቸው፣ ቢቸግራቸው ድረሱላቸው፣ አይዟችሁ በሏቸው። ብቻ አይደለም